ከ125 በላይ መሬት ወስደናል አዲስ አበባ ውስጥ ለአላህ ምስጋና ይገባው ከዛም ለጠቅላይ ሚኒስትሩ 125 ቦታዎች ወስደናል ይሄን መስጂድ አፍሪካ ህብረትን የነጃሽን መስጂድ ጨምሮ እኒህን ተከታትሎ መቋጨት ሐጅ ላይ ሰው እንዳይበደል ማድረግ በየመስጂዱ ሮሮ ለቅሶ እንዳይኖር መስገጃዎቹ በትክክል መሰራታቸውን መስጂዱ በንጽህናው መጠበቁን ወርዶ መከታተል ይፈልጋል ተክሊፉ ላ ተሽሪፍ ሽልማት አይደለም ወርዶ ህዝብ ጋር መኖር ይፈልጋል ፉዳይል ኢብኑ ዒያድ ታዋቂው ታቢዒን ኻሩን الرشيد ታላቁ ንጉስ ወደሱ መጣ ምከረኝ ያለው እቺን ቃል ነው ያለው አንተ አሚረል ሙእሚኑን ወይ ያስከው ቦታ ሽልማት አይደለም ኃላፊነት ነው ተወጣዋል ያዛችሁት ወንበር የተመረጣችሁበት ምርጫ ኃላፊነት እንጂ ሽልማት አይደለም ጥንቃቄ የሚፈልጋል ሁለተኛው ወርዳችሁ የህዝቡን ችግር ማዳመጥ ይፈልጋል ብዙ ጊዜ አመራሮቹ ከላይ ይቀመጡና ከስር ሪፖርት ነው የሚደርስላቸው በእነሱ ኃላፊዎች መሪ እንደሱ አይደለም ራሱ መሬት ይወርዳል ህዝቡ ዘንድ ይቀላቀላል የህዝቡን ሮሮ ጠጋ ብሎ ያዳምጣል ምንድነው ችግሩ የማህበረሰቡ ችግር ምንድነው ምን ጎደላችሁ የመሪ ኃላፊነት ይሄ ዑመር እንዳግም እናንሳ በአንድ ምሽት ላይ ሰይድና ዑመር አሁንም አገሪቱን በጨለማው ማሰስ ጀመሩ አንዲት ሴት ልጇ ያለቅስባታል በጣም ይጮሃል አጋሏት አንቺ ሰው ወይ ልጁ ዝም አታስቢውም እንዴ እሷ ምን አለች አይ ልጅልማ ኡት እንዲያቆም ያስገደድኩት ነው አለች ለምን ታስገድጂዋለሽ የማይጠባላት አይ ዑመር እኮ አለች አላወቀችውም እሱ መሆኑ ዑመር እኮ ኡት ለሚጠቡ ህፃናት ቀለብን አይቆርጥልንም ስለዚህ ቶሎ ጡት ላስጥለውና በዚህኛው ልጅም ስም ቀለብ እንድናገኝ ነው አለች ዑመር በጣም አለቀሰ ወደ መስጂድ መጣ ሱብሂ ሲያሰግደን ይላሉ ከለቅሶ የተነሳ የሚቀራውን ቁርአን አንሰማውም ነበር አሰግዶ እንደጨረሰ ወደ ህዝብ ዞረ ወይ ለዑመር ስንትን ህፃን አስቸገር አላህ ዘንድ ምን ትሆን አንተ ዑመር በሉ እንግዳ እናንተ ምእመናን ከዚህ በኋላ የሚጠቡ ህፃናትም ቢሆን ቀለብ እንቆርጣለን ጡት አታስጥሏቸው ወዘነ የህዝብን ሮሮ ወርዶ መስማት ይፈልጋል ማዳመጥ ይፈልጋል መቅረብ ይፈልጋል የሆነ ቦታ ላይ አንድ ሙአዚን ተቸገረ ችግሩ ምንድነው መሪው መምጣት አለበት ኢማሙ ጋር ችግር ተፈጠረ ምንድነው ያለው መታየት መደመጥ አለበት እንጂ ከላይ ተሆኖ መሪን ለማየት የእንደ ፀሐይ የራቀን ከሆነ የኃላፊነትን ከመወጣት የራቀ ይሆናል ሶስተኛው ነጩ መኪና ላይ ስንወጣ ሰፊው ቢሮ ላይ ስንቀመጥ አጀባና ጭብጨባ ሲበዛ ኩራት ወደ ውስጥ እንዳይገባ ልብ ማለትን ያሻል መተናነስን ይፈልጋል